የሆነ የተፈጠረ ችግር እንዳለማ የተሰማኝ ነው። የምን ችግር? እንደዚህማ እየተንበላጠጥክብኝ ስራችንን አንቀጥልም። በእጅ የሚያስገባህን መረጃ እስካገኝ ነው። ቆይ ታዲያ ለምን ደስ ጠይቅማት ነግረኝ? ነገርኩሽ እኮ ሰው ወዶ ክፉ አይሆንም። ከምናስበው በላይ ነገሮችን እያራቀቀሽ ነው የምትጫወተው። ከመቼውም ጊዜ በላይ መጠንቀቅ ያለብን ጊዜ አሁን ይመስለኛል። ምንድነው ከሷ ጋር የሚያገናኘው ችግር ዳጊ? ደግሞ እስከ ሞተ ሰው ጋር አትሸወድ። መረጃ እንጀራ አይሆንም እኮ። ለዛ እኮ ነው አንድ ላይ ሰርተን አንድ ላይ ብር እናገኝ መልክ። የሰው ልጅ በሰላሙ ጊዜ አምላኩን ረስቶ በሚጨነቅበት ጊዜ ደግሞ አምላኩ ትዝ ይለዋል። አንዳንዴም ደግሞ ያለ ምክንያት ሰው ጥሩ አይሆንም። በእኛ ቤተሰብ ላይ ነው። እና ጉዳዩን በቀጥታ ለምን አልነግረኝም ዳጊ? እያስጨነቀኝ እኮ ነው።